በጣም አዘንኩ። በጣም በተሰራው ስራም አፈርኩኝ። በጣም አሳቃቂ ሁኔታ ነው ያደረጉብን ማለት ነው። እኛ በኔ ሲደርሱ ማለት ነው እኛ ወንጀል አልሰራንም፣ ህጋዊ ቦታ ነው ያለነው። አረጋጉን፣ ቀስ በሉ፣ ወንጀል የሰራ ሰው የለም፣ ይሄ የአላህ ቤት ነው ያልኳቸው። አዋራ ላይ ቁጭ ብላሉ። እኔ አዋራ ላይ በምን ታምር አልቀመጥላቸው። ይሄው ወንበር ፈልጌ በወንበር እቀመጣለሁ። ወንጀል አልሰራም፣ ጠባቂ ነኝ። የአላህ ቤት የጠበቅኩ ኃላፊነት አለብኝ። የአላህን ቤት የጠበቅኩ ነው። ሰው ሁሉ ጥሎብኝ ሄዶ ነው ስላቸው በቃ ስልካችን ወሰዱ። ህፃናቶች ከጋሩ አምጥቶ ብቻ ሻይ ቤቷ ላይ ይሄ ነው ብዬ አለላችሁ። ድንጋጤ ራሱ በእንትናችን ላይ ስላለ የሌለ ነገር ነው የተደረገብን። የሌለ ነገር ነው፣ ታይቶ የማይታወቅ ነገር ነው የተደረገብን። ከዚህ ቀደም ረመዳን አልቆ ኢድ ማግስት ላይ አንድ ቦታ ላይ ወደ ጋርመንት አካባቢ የሚገኝ ጃፈር የሚባል መስጂድ ልክ በዚሁ በተመሳሳይ በሌሊት መተው የጃፈርን መስጂድ አጥር አፍርሰው የሄዱ አካላት መኖራቸውን አወኩኝ፣ አየሁኝና ተገረምኩኝ። በተመሳሳይ ትላንትና ሌሊት ከስራ ሰዓት ውጪ በሆነ መንገድ መጅሊሱ በማያውቅበት የመስጂዱ ኮሚቴ ምንም አይነት መረጃ ባልተሰጠውና ባልተነገረበት ታጣቂ ኃይሎች መተው የተከበረውን የአላህን ቤት አጥር ሙሉ በሙሉ አውድመው፣ በነገራችን ላይ አፍርሰው የሚለው ቃል አይደለም የሚገልጸው፣ አውድመው ሄደዋል። አውድመው ለምን አልክ ካላችሁኝ ከስር የምትመለከቱትን ቪዲዮ ተመልከቱት። 7 ሰዓት ከምናምን አካባቢ ሆነ የመጡት እና የነበረው ተኝታችሁ ነበር? ተኝተን ነው በቃ ተኝተን ምንም ሳንረጋጋ ምንም እንደ ኃይለኛ ፓወር ነው የተጠቀሙት። ሰብረው ነው የገቡት ቀጥታ ማለት ነው። ገቡ፣ 3 የለበሱ ገቡ፣ ሲቪሎችም አሉ፣ የታጠቀ አለ። በቃ የሆነ በቃ ድሮ ፊልም ላይ የምናየው አይነት ነገር ነው የተደረገው ያለው። የሚገርም ማለት አገባባቸው በጣም የሚያስጠላ። ህፃናት የለ፣ ሴቶች የለ። ወላሂ የሚገርም ህፃናት በቃ ምንም ልብስ ሳይለብሱ አንጠልጥሎ ነው የወጡት። በቃ ለምን ምንድነው ስንላቸው አይ ከናንተ ጋር ምንም የሚያገናኘው ነገር ምናምን የለም፣ እኛ ስራችንን ሰርተን ነው የምንሄደው፣ ከናንተ ጋር ምንም የሚያገናኝ ነገር የለም። ያ ከጨረሱ በኋላ በቃ ሱቢ ሲለ እንደ ሌባ ነው ጥሎ የጠፉት። ሱቢ ሲደርስ ሰው ሳይመጣ ሮጦ ነው ያመለጡት። አዛን እንላለን፣ ሰላታችንን እንሰግዳለን፣ አዛን ልንል ነው ስናላቸው ግማሹ ከለከለን። እኛ ደግሞ በእንቢተኛ አዛን ስለ ጥሎ ነው የጠፉት። የታጠረው ወይም ደግሞ እንዲታጠር የተደረገው በመስጂዱ ኮሚቴ ፍላጎት ወይም በመጅሊሱ ፍላጎት ብቻ ሳይሆን የሚመለከተው አካል ይሄንን አካባቢ ያለማ ያለው ኤግልስን ጨምሮ የሚመለከተው የመንግስት አካል የወረዳ አጠቃላይ ሁሉም አይተው ተስማምተው የተደረገ ነገር ነው። በሚገርም ሁኔታ አጥሩን ለማጠር የሚያስፈልገው የገንዘብ መጠን ከመስጂዱ አቅም በላይ ነው። እኛም ለመስጂድ ሲባል የማዋጣት አቅማችን ዝቅተኛ ስለሆነ አንገታቸውን ደፍተው የመስጂዱ ኮሚቴዎች ለምነው ይሄ ነገርማ እኛንም እናግዛችኋለን ብለው ኤግልስ የሚባለው አካባቢውን እያለማ ያለው ሪል ስቴት በበጎ ፈቃደኝነት የምትመለከቱትን ማጠሪያ ብረት ከማምጣት አልፎ ራሱ በራሱ ገንዘብ አሳጥሮት ሄዷል። ዛሬ ምን ሐሳብ ተቀይሮ ነው ያውም ደብዳቤ ሳይገባ ያውም ኮሚቴውም ይሁን መጅሊሱ እውቅና ሳይኖረው ያውም በዶዘር ይሄንን የመሰለ የሀገር ሀብት ጨፈላልቆ ማፍረስ የተፈለገው? አጋጣሚ ሽንት ልሸናት ወጣው። ስንት ሰዓት ላይ? ልክ 7 ሰዓት ላይ መርሃባ ስወጣ ግባ ነው ፖሊስ ነው። እንዴት ሽንት ሻልሽና ገባለሁ ወይ አልኳቸው። አይ ግባ ሲል አልገባም አልኳቸው። አይኔ ሽንት ሸንቼ ገባለሁ ብዬ ስናገራቸው ግሊዘሩ ተዛ ያፈረሰ መጣ። ቆርቆሮ እየናደ ነው። የናደ ሲመጣ ደነገጥኩኝ። ልቤን በጣም ደነገጠ። ይሄን እንዴት እንደዚህ ይሆናል ምናምን አልኩና እቤት ውስጥ ስገባ ናውጣ ስልኬን አምጣ አለኝ። ስልክ ሊደውሉ ነው። ስልኬን አምጣ አለኝና ስልኬን ተቀበለኝ። ከዛም በኋላ ቀጥላለኝ። ይህ እንደኔ ሐሳብ የግለሰቦች ፍላጎት ነው ብዬ አምናለሁ። እነኚህ ግለሰቦች ከዚህ ጉዳይ ላይ ምንድነው የሚያተርፉት? መንግስትና ሙስሊሙን ማህበረሰብ ማጋጨት ነው? የመጣውን በትግል የተገኘውን ሰላም ማደፍረስ ነው? ወይንስ ሌላ ዓላማ አላቸው? ከጀርባ ያለው ነገር ከተጠና እውነት ይሄ ነገር ብዙ የሚጋለጡ ሚስጥሮች አለውና ለመንግስትም ለሚመለከተው አካልም የምንጠይቀው ከዚህ ጀርባ ያለው ማን ነው የሚለውን ነው። በር መንኳኳት አንድ ነገር ነው፣ በህግ ያለ ነገር ነው።
መጡ። የኔ ጋር በር የተከፈተው በእግር ነው የተከፈተው። በር በእግር ተከፈተ። በቱታና ጃፖን ነው የተኛሁት። እኔ ሰው የሞተ መሰለኝ። ያንተ በር ነው በእግር በርግጫ የተከፈተው? በእግር ነው የተመታው። በሩን አሁን ማየት ይቻላል። ከዛ በኋላ እኔ ደነገጥኩ። ማብራት ጠፍቷል። ቅድሚያው ማብራት ከቆጣሪ አጥፍተዋል። ራሳቸው ማብራት አጥፍቶ ነው የገቡት። ማብራት አጥፍቶ ገብተዋል። ጫጫታው መጀመሪያ የሆነ ሲጥ የሚል ነገር እየሰማን ነው። እኔ ብቻዬን ያለው። ከዛ በኋላ ውጣ አሉ። እኔ ደንግጫለሁ፣ ተኝቻለሁ፣ ተደናበርኩ። ስልክ አምጣ ተባልኩ። ስልክ የለኝም። ስልክ ሳይለንት አድርጌ ቁጭ አድርጋል። ስልክ ካላመጣ ተባልኩ። ከነ ጃፖኒ አንገቴ ተያዝኩ። ከዛ በኋላ ወጣሁ። ከዛ በኋላ ስልክ ፈልጋ አምጣ ተባልኩ። እንደምንም ፈልጌ ገብቼ ስልኩን ካስቀመጥኩ በጣም ከሰጠው በኋላ ተመልሰ ገብታ ልብስ ልበስ ተባልኩ። አንድ ሸሚዝ ለበስኩ። ጫማዬን አደረኩ። ሽፍን ጫማ ማድረግ አይቻልም ተባልኩ። በትክክል አፍርሰው ብረቱን ይዘውት ቢሄዱ እንኳን ሀገር ትጠቀምበት ነበረ። ሀገር የኛም የሌሎችም የሁላችንም ስለሆነች። ነገር ግን የተደረገው ሰዓት እላፊ ነው የመጡት። ከመጡ በኋላ የአካባቢው ማህበረሰብ በመስጂድ ውስጥ ያሉ ኮሚቴዎችንና መሰል አካላትን መተው በማስፈራራትና በማናገር አንድ ቦታ ሻይ ቤት ላይ በመሰብሰብ ከዛ ተመልሰው ሄደው ሌሊት በዶዘር መተው የሚችሉትን ያህል ወስደዋል። የተወሰደውን በቪዲዮ አሁን የምትመለከቱት ነው። ሱፊ ሲደርስባቸውና ህዝብ ሲመጣ ግን የቀረውን መልሰን እንዳንጠቀምበት በምታዩት መልኩ ይሄን የመሰለ ብረት ወረቀት እስኪመስል ድረስ ጨፈላልቀውት ሄደዋል። ለምን? ይህንን ጥያቄ ማጣራት ያለበት የጸጥታ አካል ነውና እባካችሁ የአላህን ቤት አትድፈሩ። የጸጥታ አካላትም ይህንን ያደረጉትን ሰዎች በአስቸኳይ ለፍትህ ታቀርቡልን ዘንድ በአላህ ስም እንጠይቃለን። እኔ ይሄ መንግስት ይህን ይፈጽማል ብዬ አላምንም። ነገር ግን በመንግስት ጓያ ተሸሽጎ የራሳቸው ፖለቲካና የራሳቸው ሃይማኖት ለማስፋፋት እና የራሳቸው አጀንዳ ያላቸው ሰዎች ናቸው ይህን ፈጽሙ ብያለሁ። ስለዚህ መንግስት ለእንደዚህ ሰው መንግስት ከሆነ ማዘጃ ያመጣል። ከዛ በኋላ ፈርሳለሁ ይላል። ማፍረስ መብት አለው። ነገር ግን ምንም ሳያሳውቁን ሳንነጋገር በስምምነት ላይ ከሸዋል በኋላ እንነጋገራለን ብሎ እና ሐጂ ሱልጣን ባሉበት ሊዲያ ጋር የሰላምና ጸጥታ ሚኒስትር ጋር ሄዶ ቀነ ቀጠሮ ተለያይቶ እኛ መሸ ግንባታ ፍቃድና የሰላም የፕላን ስምምነትና የማስፋፊያ ይሰጣል ብለን ወደ ስራ መቼ እንገባለን ነው ሐሳባችን የነበረው ይሄ ነው። ስለዚህ መንግስትም የመንግስት አካልም ቢሆን የአዲስ አበባ መጅሊስም ቢሆን የፌደራል መጅሊስ እነዚህ ሰዎች የሙስሊም ህብረተሰብና መንግስት ሊያጋጩ የሰሩት አጀንዳ ስለሆነ ህግ ፊት ቀርቦ ፍርድ እንዲሰጣቸውና የነሱ ደግሞ ድብቅ አጀንዳ ከጀርባቸው ማን እንዳለ ተከታትሎ እንዲደርሱበትን መልእክቴን አስተላልፋለሁ። ጤና ይስጥልኝ አቶ ደረጀ። አቤት፣ ሰላም ኖት? እንደምን ዋሉ? እንዴት ኖት? አለን። አንድ ጥያቄ ወደ እርሶ አመጣን። ዲኑ አሊ ይባላለው፣ ምደውልሎት ከዛውያ ቲቪ ነው። በዚህ በመስጂድ አልራህማ ዙሪያ ከእርሶ ጋር የተገናኘ ነገር ስላለ ጥያቄ ለማንሳት ነበረ። መልካም። በዚህ ቦታ ላይ እርሶ የግል ይዞታ እንደነበሩት መረጃ ደርሶኝ ነው። 2013 2014 ላይ የግል ይዞታ ነበሩት ወይስ የጨረቃ ይዞታ ነው? ምን ነበረ? ምን አይነት ነበረ? ምደውለው ከዛውያ ቴሌቪዥን ነው። ከዛውያ ቴሌቪዥን ነው። ጋዜጠኛ ነኝ። ዲኑ አሊ ይባላለው። በዚህ ቦታ ላይ ይዞታ እንደነበሩትና ለመስጂዱ ካርታ ሲፈቀድ የይገባኛል ክርክር ፍርድ ቤት ከሰው እንደነበረ መረጃ ደርሶኛል። ቦታ የርሶ ነበሩት ወይ? እዛ ላይ ቀርበን መናገር አይሻልም? እዛ ላይ ቀርበን ነው። አሁንም ያሉት አየር ላይ ነው። ምናልባት ማህበረሰብ እየተከታተሉት ስለሆነ አሁን በስልክ ሳይሆን ይኸውልዎት፣ አሁን በስልክ ሳይሆን ሚዲያ ላይ ነው ያሉት። ተመልካች እየተመለከቱት ነው። ይሄንን ጉዳይ አሁን ካለዎት የቀበሌ ምክትል ሊቀመንበር ስልጣን አንጻር የህዝብን ጥያቄ አለመመለስ ስለማይቻል መጀመሪያ ከስልጣን በፊት ቦታ ይዞታ ነበረኝ ብለው ተከራክረው ከሰው ነበረ፣ ተሸንፈዋል። የእርሶ ቦታ ነበረ ወይ? ቦታው መጀመሪያ ከሱ መነሻ ለማድረግ ነው። አይደለም እሱ ሳይሆን እሺ፣ ፕላኑ የተሰራ
የኛም እንደው ስለዚህ ወጣ ስለምን አይደለም። ይሄ ስለመስክረ ለፕላን የወጣ ኦሮሚያ ነው። እኔ ፕላን ስለማውጣቱ አይደለም፣ ፕላን እርሶ ጋር አይደለም። እርሶ ግን ቦታው ይገባኛል ብለው ከሰው ክርክር ነበርዎት አይደለ? ከመስጊዱ ጋር ከመለስኩ አይደል ወሰድኩ የራሴን። ኦኬ። ከዛ በኋላ ግን አሁን ወደ ስልጣን ከመጡ በኋላ ደግሞ መንገድ እንዲወጣበት የእርሶ እጅ እንዳለበት አጥሩን ቆመው እንዳስፈረሱ ነው የአካባቢ ማህበረሰብ እየነገረን ያለው። በምን አግባብ ነው መንገድ እንዲወጣበት ያደረጉት? ለምንስ ነው አጥር ያስፈረሳችሁት? ገንዘብ አይደለም ወይ? ሀብት አይደለም ወይ? ልንገር አይደለም ፕላኑ እንዴት ነው የሚያሰራው? አምቦ ራሱ ዞን ራሱ መሰረት ይችላል። ፕላን ተሰራ በኦሮሚያ ስል በእንትን ፕላኑ ተሰራ በኦሮሚያ ክልል ነው ተሰራ ፕላኑ። አዎ ፕላኑማ ተሰርቶ ካርታ ተሰጥቷቸዋል እኮ። ካርታ የተሰጠውን ቦታ እኮ ነው መንገድ ያወጣችሁበት። ካርታ አይደለም የገሪቱ ፕላን ተዘራው የዘሩት የተጭበረበረ ካርታ አለው ማለት ነው። መስጂዱ የያዘው ካርታ መስጂዱ ላይ የመስጂዱ ካርታ እጅ ላይ አለ። ጋሽ ደረጃ ካርታ ስለሚሉ አይደለም ስለ ካርታ ስለሚሉ አይደለም። እሺ ስለ ካርታማ ነው እንጂ እኔ በካርታ የተሰጠኝ ይዞታ መንገድ ይወጣበታል ከተባለ ተለዋጭ ቦታ ይሰጠኛል። ካርታ ያለውን ቦታ እንዴት መንገድ አወጣችሁበት ነው? እርስዎ ቆመው ስላስፈረሱ ነው? በምን አግባብ በማን ትዕዛዝ ነው የኔ ጥያቄ። እርስዎ ቆመው ነው ያስፈረሱት አጥሩን። በማን ትዕዛዝ በምን አግባብ ያፈረሰው? መዝጋጃ ነው ፕላኑን ያጠብቀው። እሺ ያፈረሰው መዝጋጃ ነው። ፕላኑ የነሱ ብቻ አይደለም። ፕላኑ ተጠብቆ ስንትና ስንት ላይ ነው ተፈረሰው? አዎ ግን ካርታ አለው መስጂዱ ካርታ አለው አይደል? ካርታው ነው የፈለገ ነገር ይኖረው ስለ ካርታ አይደለም። አይ እንደዛማ አይባልም። ካርታ ካለው መንገድ ይወጣል ሲባል አንደኛ የመስጂድ ይዞታ ቤተ እምነት ቤተክርስቲያን እና መስጂድ ሲፈርስ መጅሊስ ማወቅ የለበትም። ከመጅሊሱ እውቅና ውጭ ማፍረስ ትችላላችሁ። እሺ እሺ አማርኛ ቢያወረጉልኝ ይቅርታ። በኦሮምኛ እንትን በለኛ እኔም አማርኛ አልችልም። አሁን አማርኛ በደንብ አድርገው ሲያወሩኝ ነበርና አሁን እንዴት ነው አማርኛ ያልቻሉት? አዳምጥ። አማርኛ አልችልም በደንብ እስካሁን ድረስ አማርኛ እያወራን ነበረ። ይችላሉ። ይሄ አሁን ተመልካች የሚፈርደው ጉዳይ ነው። አሁን በኦሮምኛ ጠይቀኝ። በቃ በጣም ከፈለገኝ በኦሮምኛ ጠይቀኝ።